የዓይን አያይም እንጂ በእውነት ነው የምላችሁ ልዑል እግዚአብሔር በሕይወታችን ያስቀመጠው አስደናቂ መለኮታዊ ማንነት ተነግሮ የሚያልቅ አይደለም። ዓይኖቻቸው የበራላቸው ሰዎች በምድር እያሉ በሰማይ የሚኖራቸውን ቦታ አይተዋል። ከነዚህ ሰዎች ውስጥ የተለያዩ ሰዎችን ከመጽሐፍ ቅዱስ ማየት ትችላላችሁ። አንዳንድ ሰዎች ስለማይገባቸው ማን አየ መንግሥተ ሰማያትን? ማን አየ ከሞት በኋላ የሚኖረውን ሕይወት? አይ አንተ ሞኝ! ያዩት በጣም ብዙ ሰዎች አሉ። አይተው ያሳዩን ሰዎች ደግሞ አሉ። አንዳንድ መጽሐፍት አንብቤ ያለው እግዚአብሔር በሕይወት እያለ ወደ ሰማይ የወሰዳቸው በሰማይ የእግዚአብሔርን ክብር ካሳየ በኋላ እንዲያገለግሉ ወደ ምድር የመለሳቸው ሰዎችን አይቻለሁ። በወላይታ አንድ ታሪክ አለ፣ በጣም ደስ የሚል በድጉና ላይ የሆነ ነው። አንድ እዚሁ ከተማ ካሉት የቤተ ክርስቲያን መሪ ከነበሩት አንድ ወንድም ስለ እናታቸው ታሪክ ሲናገሩ ሰምቻለሁ። በልጅነታቸው ጌታ ጠራቸውና ከወንጌላዊ ሰው ጋር ተጋብቶ ሳሉ ጌታ ጠርቶ ወደ ሰማይ ወሰደ። ለወንጌል አገልግሎት የወጣው ባሏ ለቅሶውን እንዲደርስ ተጠርቶ ሲመጣ ተገንዛ ተኝታለች። ሳያለቅስ ወደ ጓዳ ገባና መጋለሾ ግዶን ወጥቶ አይ ጉፈንዳ ጋቦሊ ዝንዲ የሁዋ ዶሚጊስ ወሳ ዶሚጊስ እየክሽን ሰሎይ ዶየቲስ ጎዳይ ሲማያጊስ ሚቸው ታጎዳው አይ አፕያቲታስ ሚከጋሽ እሱን አምጣ እንጂ ጌታ ሆይ እኔ አልመለስም ስትል ለመላኩ ሸኛት ብሎ ጠቀሰ ትላለች። ከተነሳች በኋላ ስታወራ ከዛ አነሳኝና ወረወረኝ። ተደፍቶ በነበረው አስከሬኔ ውስጥ ገባው፣ ተነቃነቅኩ፣ ከባሌ ጋር ሆንኩ። ለ84 ዓመታት ከዚያ በኋላ ጌታን አገልግሏል። እኚህ እናት እግዚአብሔር ሰዎችን ያስነሳል፣ ሰዎችን ይናገራል፣ ለሰዎች የሚሆነውን ነገር ይገልጣል። ሁለተኛ ጴጥሮስ መልእክት ምዕራፍ 1 እና 2 ብታነቡ ሐዋርያው ጴጥሮስ እንዲህ ይላል፣ ከዚህ ማደሪያዬ የሚወጣበት ጊዜ እጅግ እንደቀረበ አያለው። ከመሄዴ በፊት ግን ለእናንተ ቶሎ ቶሎ እግዚአብሔር የተናገረኝን ልናገራችሁ ሲል ትመለከታላችሁ። ይህ ማለት ምን ማለት ነው? ከመሄዱ በፊት እግዚአብሔር እንደሚመጣ ተናገረው። ወገኖች ሆይ ለእኛም እግዚአብሔር ይናገረናል። በሕልም ይናገረናል፣ በቃሉ ይናገረናል፣ በመንፈስ ይናገረናል። እግዚአብሔር እንደሚጠራ አትጠራጠሩ። ዛሬ በዚህ ሰዓት መናገር የሚገባኝን ክፍል ከመናገሬ በፊት አንድ ጥቅስ ላንብብ። ቅድም ብያለሁ፣ ላንብበውና ከዛ በኋላ አጠር አድርጌ እናገራለሁ። የሚጠበቅም ሰው ስላለ ሃሌሉያ። ራእይ መጽሐፍ ላይ ምዕራፍ 7 ከቁጥር 13 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ከሽማግሌዎቹም አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልሁት። አለኝም እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ፣ ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህም አይጠሙም፣ ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወት ውሃ ምንጭ ይመራቸዋልና እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ይላል። አጭር ጸሎት እናደርግ። ቅዱስ አባት የሰማይና የምድር ጌታ እግዚአብሔር ሆይ በወንድማችን በአባታችን ጥሪ ምክንያት ሰበብ ሆኖ በዚህ ስፍራ ተሰብስበናል። ያንተ መገኘት አሁንም በዚህ ስፍራ ይሁን። በስሜ የተጠራው ሕዝብ ባለበት እገኛለሁ ብለህ የተናገርክ የእስራኤል ቅዱስ ባለጸጋው አምላካችን እግዚአብሔር ሆይ ስለሰጠህን መልካም አየር እናመሰግናለን። ስለሰጠህን ዝናብ እናመሰግናለን። እድሜን ጠግቦ ወንጌልን ሰብኮ እግዚአብሔር አምላኬ ሆይ ብዙ ሰዎችን አድኖ
ቤታቸውና ሕይወታቸውን ለክርስቶስ ሰጥተው ስለሄዱት ስለዚህ ቤተሰብ እናመሰግናለን። ዛሬም በዚህ ስፍራ እግዚአብሔር አባቶች በዚች መጨረሻ ሰዓት በቃል እንድትናገረን እንጸልያለን። እኔንም ባሪያህን አስበኝ፣ ይህንንም ጉባኤ እንድትናገር እለምንሃለሁ በጌታ በኢየሱስ ክርስቶስ ክቡር ስም አሜን። እግዚአብሔር ይመስገን። ቅድም ሳነሳ ስለዚህ ቤተሰብ የጎላዋ ሙሉ ወንጌልም በእነሱ ቤት ነው ያደገችው እና በጣም ደስ የሚል ነው። አሁን ወደ ጌታ እስከሚሄዱ ድረስ ከቤተ ክርስቲያን አልተለዩ። ሌላ ታሪካቸው በጣም ብዙ ነው። እኛ ግን የምናውቀው በክርስቶስ መለኮታዊ ፍቅር የተሞሉ ሰውና ቤተሰብ ናቸው። እግዚአብሔር በእነሱ ላይ ያለውን ጸጋ በልጆቻቸው ላይ ያብዛል። አባታችን አልሞተም፣ በክብር ሄደዋል። ክብር ስለ እርሳቸው ለእግዚአብሔር ይሁን። እንዲህ የሚል ርዕስ ሰጥቻለሁ። አጠር አድርጌ እናገራለሁ። ስኬታማ ጥሪ። ተሳካለት ሰዎች የሚባልላቸው ብዙ ነገሮች ሲሆኑላቸው ነው። እከሌ ተሳካለት የሚባለው ምናልባት ትዳር ያልያዘ ከሆነ ትዳር ሲይዝ ሲታይ ነው። ተሳካላት እኮ ተሳካለት እኮ ይባላል። የእከሌን ልጅ የሀብታም ቤተሰብ ልጅ ካገባ በተለይ የእከሌን ልጅ እኮ አገባት ተሳካለት ይባላል። ነገር ግን ልጅቱ ካልተመቸች ዓመታት ሳይቆዩ በሰፈራችን አይቻለሁ ይለያያሉ። ዩኒቨርሲቲ ገብቶ ዲግሪያቸውን ይዘው መጥቶ ሲያስመርቁ የምስጋና ፕሮግራም ሲያዘጋጁ ተሳካለት እኮ ይባላል። የእከሌ ልጅ እኮ ዲግሪውን ይዞ መጣ፣ በቃ ቤተሰቡ ከድህነት ወጣ ይላሉ። አንድ ቦታ ላይ ልክ የምስጋናውን ፕሮግራም አዘጋጅተው ዲግሪውን ተቀብሎ የመጣ ወጣት በቤተሰብ ያለው የምስጋና ፕሮግራም ሳያልቅ ቀድሞ ሞተ። በአንድ ከተማ ውስጥ እዛ ለቅሶ ሄጃለሁ፣ ቃልም በዚያ ሰብኬያለሁ። ስለዚህ ምድራዊ ስኬት ብለው ሰዎች የሚጠሯቸው ነገሮች ስኬት ሊመስሉ ይችላሉ፣ ግን ስኬት አይደሉም። እውነተኛ ስኬት የዘላለምን ፍጻሜ በእውነተኛው መንገድ ማግኘት ነው። እስቲ ክርስቶስ የበራላችሁ የናዝሬቱ ኢየሱስ ክርስቶስ ከበራላችሁ በምድር እያላችሁ በሰማይ ቤት አላችሁ። ምክንያቱም ከሰማይ ወደ ምድር የመጣው ሌላ ምንም ሊያደርግ አይደለም፣ የሰውን ልጅ ከራሱ ጋር ሊያስታርቅ ነው ጌታ የመጣው። ስለዚህ ለአንድ ሰው ተሳካለት የሚባለው ሩጫውን ጨርሰው ሃሌሉያ እንደ ጋሽ ጥበቡ አገልግሎቱን በትጋት እየፈጸመ በጊዜው ወደ እግዚአብሔር ሲጠራ ተሳካለት። በደንብ ነው የተሳካለት። ከዚህ በኋላ እሱን የሚያጠራጥር ነገር አለ? ምንም የለም። እስቲ ከፍ አድርጋችሁ ለጋሽ ጥበቡ ተሳካለት በሉ። በእውነት ነው የምላችሁ፣ ተሳካለት። እግዚአብሔር ታላቅ አምላክ ነው። የጋሽ ጥበቡ ቤተሰብን ትናንትና ወንድማችን ማሞ ሲናገር ነበር። የቤተሰብ እዚያ ቤተሰብ የሚያስፈራ ነው። አሁን ነው ሰዎች የሚገዳደሯቸው እንጂ መቼስ ድሮ ብዙ ሰው አይደፍርም። ከዛ ቤተሰብ ጥሶ ነው የወጡት ጋሽ ጥበቡ። ከዛ ቤተሰብ ጥሶ ወጥቶ ሰማያዊው ዜግነት ከምድራዊ ዘርነትና ክብር ይበልጣል ብሎ ኢየሱስን በጀግንነት የሰበኩ አባት ናቸው። እንደ እርሳቸው የኔም ሞት ይሁንልኝ። ምን ቀረባቸው? በሀገር ውስጥ ከሀገር ውጭ የከበሩ ልጆችን አድርሰዋል። በከተማችን የከበረ ሰው ከሚባሉት አንዱ ጋሽ ጥበቡ ነው። ጋሽ ጥበቡን የሚወቅስ የሚነቅፍ ሰው የለም። ስለዚህ የእርሳቸው ጥሪ ምን አይነት ጥሪ ነው? የተሳካለት ጥሪ ነው። የኔም ጥሪ ይሳካልኝ የምትሉ ካላችሁ ትችላላችሁ። እግዚአብሔር ሊያሳካላችሁ ይችላል። አንድ የሕክምና ዶክተር እንዲህ አሉ ሲያስተምሩ፣ ወንጌልን የሚያውቁ ሰው ናቸውና የመሻሻል ሁሉ መሻሻል የመጨረሻው መሻሻል የነፍስ መሻሻል ነው አሉ። የነፍስ መሻሻል በዲግሪ አይገኝም፣ በምድራዊ ዲግሪ። የነፍስ መሻሻል በዘር አይገኝም።
የነፍስ መሻሻል ወገኖች ሆይ በሀብትና በብር አይገኝም። የነፍስ መሻሻል የልዑል እግዚአብሔርን ልጅ ክርስቶስን በመቀበል ሰማያዊ ዜጋ በመሆን ነው። የተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱ አዲስ ፍጥረት ናቸው ይላል የእግዚአብሔር ቃል። እስቲ ክርስቶስን የተቀበላችሁ ያለ ክርስቶስ ነገር ሁሉ እንደማይሳካ የተረዳችሁ ሰማያዊ ዜጎች የሆናችሁ በሕይወት መዝገብ ላይ ስማችሁ የተጻፈ የልዑል እግዚአብሔር ልጆች የተባላችሁ አዲስ የተፈጠራችሁ ከአጋንንት በላይ የምትራመዱ የኢየሱስን ስም በተለያየ ቦታ ስትጠሩ አፍራችሁ የማታውቁ ክርስቶስ የበራላችሁ አይቶሶ ተወይጎዋ ስኬት ይህን ጌታን አውቆ ማለፍ ነው። ከስኬትም በላይ ስኬት ይህን ጌታን ለማገልገል እድል ማግኘት ነው። አይ እኔ አባቴን ያሳደገኝን ጋይ ጥበቡን መጠራት ምክንያት ተደርጎ ለእኔ ይሄ የክብር ወንጌል ለመስበክ እድል በማግኘቴ እንደኔ የተሳካለ ሰው ማናለ? ለኔ ተሳክቶልኛል የምትሉ ሰዎች ለክብር ጌታ ለናዝሬቱ ኢየሱስ ወይ ወገኖች ሆይ ስለ ሞት ጥቂት ነገሮችን ልንገራችሁ። ስለ ሞት በመጀመሪያ ደረጃ የሰውን እኩልነት ሳይፈራ ሳይጠራጠር የሚገልጥ ሂደት ነው። ቅድም እንዳነሳኋቸው እነዚህ የተከበሩ ቤተሰቦች ሲሞቱ ሌላ ሰው እንደሚናገረው ሌላው እንደሚሞት ነው የሚሞቱት። እኔ ኃይለ ሥላሴ ሲሞቱ አዲስ አበባ ነበርኩኝ። ያ ጀግና ኢትዮጵያን ያንቀጠቀጠ ሰው ኃይለ ሥላሴ መታሰቢያቸው በጣም ትልቁ መታሰቢያቸው እኔ በጣም ከሚወድበት መንገድ አንዱ ይሄን መጽሐፍ ያጻፉ ያስተረጎሙ በጣሊያን ጊዜ ወረራ እንግሊዝ ሀገር ሄደው ስለ ጌታ ተመስክሮላቸው ከሰሙና ከተቀበሉ በኋላ ለሀገሬ ሕዝብ ይሄ መጽሐፍ መተርጎም አለበት ብሎ የኢትዮጵያ ሊቃውንትንና የእንግሊዝ አገር ሊቃውንቶችን ሰብስበው ይሄንን ከግዕዝ ወደ አማርኛ ያስተረጎሙ ኃይለ ሥላሴ ንጉሳችን ነበሩ። አጨብጭቡላቸው። ስለርሳቸው ሁሉም ነው የምላቸው። ትልቅ አሻራ ጥለውልናል። ግን በዚህ አልቆዩም። ወደ ኢትዮጵያ ከመጡ በኋላ ጌታን ተው የሚያስክዱ መሪዎች ነበሩና ካህናት ነበሩና ተንኮል የሞላባቸው ሌሎችን ቅዱሳንን ይህንን ወንጌል የያዙትን ሰዎች የሚያሳድዱ የየቤተ ክህነት መሪዎች ነበሩና አጣመሟቸው። መጽሐፉን ታሪክ ለማንበብ ከፈለጋችሁ ወንድማችን ፓስተር በቀለ ወልደ ኪዳን የጻፏቸውን ሪቫይቫል ኢትዮጵያ የመጨረሻ የሚለውን መጽሐፍ ተመልከቱት። እንዴት እግዚአብሔር ኃይለ ሥላሴ ለመለወጥ እንደሞከረ ከአውስትራሊያ አንዲት ሴት መታ መስክራልታለች። አሁን ሰሞኑን አዲስ አበባ ላይ እየተካሄደ ያለው ኃይለኛ ኮንፈረንሱን የሚያካሄደው አባ ዶክተር ቢሊ ግራም መጥቶ እንዲሰብክ ከአሜሪካ ወደ ኢትዮጵያ አስጠርቶ ኮንፈረንስ እንዲካሄድ ኃይለ ሥላሴ አድርገዋል። ከጠማሞች እግዚአብሔር ያድናቸው፣ ከሚያስክዱት እግዚአብሔር ያድናቸው። ጥርሴን እነክሳለሁ እንጂ ክርስቶስን አልለውጥም የምትሉ ጥርሴን እነክሳለሁ እንጂ የተገለጠልኝን ይህንን መድኃኒት ሰማያዊ ዜጋ ያደረገን ልጁ ያደረገኝን ጌታዬን በፊቴ ማንም እንዲቆም አልፈቅድም የምትሉ አትፍቅዱ ባካችሁ። እግዚአብሔር አሁን እየተናገረ ነው። የመጨረሻ ሰዓት ላይ ነው። እግዚአብሔር አሁን ቤተሰብ እምነቶቹ ሁሉ ውስጥ እየገባ ነው። ሃሌሉያ። ጆሮ ያለው መስማት ከፈለገ የሚሰማ ይሰማል፣ የማይሰማ እንደደነደነ ኢየሱስን እያዩ እንደሰቀሉት እየሰቀለ ያልፋል እንጂ የአምላኬ ቃል እየነደደ ይቀጥላል። ሞት እኩልነት ራቁቱን እንደሚወለድ ጎተራውን ጥሎ ራቁቱን ይሄዳል። ጋሽ ጥበቡ
ትልቅ ህንፃ አላቸው። እኔ እንደምናውቀው ብዙ ሰዎች አሉ፣ ብዙ ልጆች አሉ። አንዱም ተከትሎ አይሄድም። የክብር ጌታ እግዚአብሔር ራቁት እንደተወለዱ ብቻ ሳይሆን ምንም እንኳን ጎተራው ከእርሳቸው ጋር ባይሆንም ሰማያዊ አክሊልን ተጎናጽፈው በክብር ሄዱ። ሐዋርያው ጳውሎስ እንደዚህ ይላል፣ በጣም ደስ የሚል ሐዋርያው ጳውሎስ አንድ አማኝ ሞተ ሲባል ከክርስቶስ ጋር ተገናኘ ነው። አሌሉያ! አንድ አማኝ የበራለት ሰማያዊ ዜጋ የሆነ ሰው ሞተ አይባልም። መጽሐፍ ቅዱስ ራሱ ሞተ አይልም፣ አረፈ ነው የሚለው። ነገር ግን ጳውሎስ ምንድን ነው የሚለው? ተሻገረ። የኔ ልጅ፣ የኔ ወንድም፣ እኔ ጌታን ከተቀበልኩ እድሜ ወደ ትልቅ ቢሆንም በጌታ ያለኝ እድሜ ወደ 53 ዓመት አካባቢ ሆኖኛል። በዚች አይኔ ያየኋቸው ብዙ ሰዎች አሉ። ወደኋላ የማያቸው ክርስቶስን መቀበል እንደ ተራ ነገር መስሎ የታያቸው ሰዎች አልከበሩም። ክርስቶስን የተቀበሉና ከእርሱ ጋር ለመኖር የቆረጡ ሰዎች ልቆና ተሽለው ታዩ እንጂ በዚህ ምድር ላይ እንኳን ሲወድቁ አላየውም። ሀብታሙንም ድሃውንም እኩል የሚወስድ ነው ሞት። እንዴት ቆንጆ መሰላችሁ! ሞት ቆንጆ ነው። እግዚአብሔር መልካም ሞት ይስጣችሁ። ተራ ሞት ሳይሆን የስኬት ሞት ይስጣችሁ። ሃሌሉያ! ሰው በሰው ፈቃድ የሚሆን አይደለም። ሞት መወለድም በሰው ፈቃድ አይደለም። ወደህ አይደለም ወንድ ሆነ የተወለድከው፣ ፈልገህ አይደለም የሀብታም ልጅ ሆነ የተወለድከው፣ እግዚአብሔር ነው የፈቀደው። ይህንን ማየት ግን ትልቅ ማስተዋል ነው። በዚህ መጨረሻ ሰዓታችሁ እኔ ብዙዎቻችሁን እጋብዛችኋለሁ። ኢየሱስን ሳትቀበሉ ብትሞቱ በነፍሳችሁ የምትፈርዱ እናንተ ናችሁ እንጂ እግዚአብሔር አልፈረደባችሁ። ጨካኞች አትሁኑ። ለነፍሳችሁ ራሩ። የነፍስ መድኃኒት ሌላ የለም። ወደዚህ ቃል ተመለስ። የትኛውም ቤተ እምነት ውስጥ ሁን፣ ለማንም ስፍራ አልሰጠም ጌታ። የሰው ልጅ ከእግዚአብሔር ጋር ለማስታረቅ መልአክ ብቃት ስለሌለው፣ በብሉይ ኪዳን ያሉት ቅዱሳን ብቃት ስለሌላቸው፣ ብቃት ያለው የሥላሴ አካል የሆነው ጌታ የኃያላን ኃያል የሰማይና የምድር አምላክ እኛ ስንሰቅለው እርሱ ጌታዬ ነው ብላ ፀሐይ ብርሃኗን የከለከለችለት፣ እኛ ስንሰቅለው እርሱ ጌታዬ ነው ብላ ምድር የተንቀጠቀጠችለት የሰማይና የምድር ጌታ ክርስቶስ እርሱ ዘላለማዊ አምላክ ነው። እርሱን የተቀበለች ነፍስ ትድናለች። እርሱን የማትቀበል ማንም በማማለድ መንግሥተ ሰማያት አያስገባም። አልተሰጠም። እናታችን ይሄን ምስጢር በደንብ ነው የተረዳችው። ድንግል ማርያም እኔ በጣም ነው የምወዳት፣ በእውነት በጣም ነው የምወዳት። ሰዎች ሳይገባቸው የማይሆነውን ነገር ወስዶ ከእሷ ጋር እርሷን ከክርስቶስ ጋር ያጣላሉ። ገብርኤልን ከክርስቶስ ጋር ያጣላሉ። ሚካኤልን ከክርስቶስ ጋር ያጣላሉ። ወገኖቼ ሆይ እናታችንን ያወቅነው ከየት ነው? ከዚህ መጽሐፍ እኮ ነው። ከዚህ ውጪ ነው። እስቲ እናታችንን ድንግል ማርያምን የምትወዱ ወዳጆቿ፣ እኔ ወዳጇን እወዳታለሁ እናቴን። ውይ ለምንድን ነው የምትወዳት ብትሉኝ፣ ይሄን እውነት የመጣላትን ቃል አጥርታ በማየት ከመልአኩ ገብርኤል ጋር ፊት ለፊት በሁለት ጥያቄ ተከራክራ እውነቱ ስለገባት እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ብላ ስትፈቅድ የሰማይና የምድር ጌታ ከምድር ሴቶች መካከል መርጦ መጥቶ በአጸኗ ላይ ተቀመጠ። ይሄ ማርያምን የሚያሰድብ ትውልድ የእሷ ወዳጅ አይደለም። ሰካራም የእሷ ወዳጅ አይደለም። ጠጪ የእርሷ ወዳጅ አይደለም። ወደ ጠንቋይ ቤት የሚሄድና ስሟን በማቆሸሽ በተለያየ ምድራዊ ርኩሰት የሚያስመስል ሁሉ የማርያም ወዳጅ አይደለም። የማርያም ወዳጅ የወንጌል ወዳጅ ነው። እግዚአብሔር ዓይኖቻችንን ያብራልን። እግዚአብሔር ዓይኖቻችንን
ቢያበራልን አሁን እናታችን ድንግል ማርያም እዚህ ብትመጣ ምን ይሻለናል ብንላት አንድ ቃል ትለናለች። እርሱ የሚለውን አሎ እርሱ የሚለውን ማን ነው? እርሱ ከፍ አድርጋችሁ ያሳፍራል። ወይ ጀግና ናት። አንድ ያልገባት እውነት መስሏት በውስጧ የመጣውን ስሜት የተከተለች ሴት በሉቃስ ወንጌል ምዕራፍ 11 ላይ እንዲህ አለች። ኢየሱስ ክርስቶስ በድንቅና በታምራት ሽባን እየተረተረ ዲዳን እያናገረ አንካሳን እያዘለለ ሲመጣ አየችና በጣም ተደንቃ ብዙ ሕዝብ አጅቦ እሱ ከፊት እየመጣ ሳለ ሮጣ ሄደችና በፊቱ ቆማ እንዲህ አለች፣ የጠባሃቸው ጡቶች የተሸከመች ማፀን ብፁዓን ናቸው አለች። ሴትዮዋ እንደገባት ነው የተናገረች። ማርያም ግን እንደዚህ አላለች። ሴትዮዋ ዝም ብላ ተራ ከመንደር ልቧ የተነካ ሴት ናት። ሄዳ እንደዚህ ያለችው ኢየሱስ መሄዱን አቆመና እኔ ምናልባት እጁን የዘረጋ ይመስለኛል። ከአፉ የወጣውን ብቻ ልንገራችሁ፣ መጽሐፉን የምታነቡ ሰዎች ካላችሁ። ብፁዕስ አለ፣ ብፁዕስ ቅዱስስ እግዚአብሔርን የሚፈራ ይህንን ቃል የሚሰማና የሚከተለኝ ነው አለ። እናቱን ጠልቶ አይደለም፣ እውነቱ ግን ይሄ ነው። ጊዜያችሁን በከንቱ አታጥፉ። ለአምቤባ ምንድነው በጣም ፍቱህ መድኃኒት? ሐኪሞች ለአሜባ ፍቱህ መድኃኒት ናይዚል ነው። ለአሜባ ቴትራሳይክሊን ብትወስድ ትድናለህ? አትድንም። ለሕይወት ፍቱን መድኃኒት እነሆ መድኃኒት የሆነ ጌታ ተወልዶላችኋል፣ እርሱም ብትቀበሉ ትድናላችሁ፣ ባትቀበሉ ግን የዘላለም ቅጣት ትቀበላላችሁ ተብለናልና በእውነት ነው የምላችሁ፣ ክርስቶስን መቀበል ሃይማኖት መቀየር አይደለም። ከክርስቶስ ጋር መጣበቅ ሰማያዊ ዜግነትን በእውነት ማወጅ ነው። የገባችሁ እንኳን ደስ አላችሁ። ጳውሎስ እንደዚህ ይላል በፊልጵስዩስ ምዕራፍ 1 ቁጥር 23 ላይ አንድ አማኝ ሞተ ሲባል ከክርስቶስ ጋር ወደ ክብሩ ገባ ማለት ነው። እዛ ይላችሁ መስቀል ላይ ሁለት ሰዎች ተሰቅሎ በቀኝና በግራው ተሰቅሎ አንደኛው የሚያሾፍ ለሁለቱም ጥሪ ደርሷል። ሁለቱም መዳን ይችላሉ። ነገር ግን አንደኛው ጨልሞበታል፣ ሌላኛው በርቶለት ጌታ ሆይ በመንግስት አስበኝ ስለው ኢየሱስ ወዲያው ምን አለ? ዛሬ ከኔ ጋራ በገነት ትሆናለህ። አንድ ነገር ነግሬ እንዲሁም ልጨርስ ይሆን አላውቅም። አንድ ነገር አንዳንድ ቤተ እምነት አካባቢ ሰዎች ሲሞቱ ቅዱስም ይሁን ቅዱስም አይሁን የዳነም ይሁን ያልዳነም ይሁን ማቆያ ሲኦል ጨለማ ያለበት ይሄዳል ይላሉ። ይሄ በእንግሊዝኛ ፐርጋቶሪ ይባላል። ፐርጋቶሪ ውስጥ የሚሄዱት ሰዎች የሞቱ ሰዎች ሁሉም ወደ ፐርጋቶሪ ይሄዳሉ። እዛ ከሄዱ በኋላ የመጀመሪያው ፍትሐት ሲደረግ ከአንገት በላይ ይወጣሉ። አርበኛው ሲደረግ ከወገብ በላይ ይወጣሉ። የሚቀጥለው ሲሆን ከእግር በላይ ይወጣሉ። እድሜ ልክ ሰውን ለማታለልና ለመብላት እኔ መቸሴ ከሌ አላልኩም። ለመሆኑ ወደ አባቲ ቤት ለመግባት የወለደ አባቲ ቤት ለመግባት በጎን አማላጅ ያስፈልጋል? አያስፈልግም። መጽሐፍ ቅዱስ እንደሚል በእውነት ነው የምላቸው ክርስቶስን የተቀበሉ ሰዎች ለተቀበሉት ሁሉ የልጅነትን መንፈስ ሰጣቸው ነው የሚለው። ልጆቼ ብሎ ነው የሚጠራቸው። እግዚአብሔር ልጆቼ ካለ ማን ይከለክለናል? እግዚአብሔር አምላክ ከታረቀን ማን ያወግዘናል? የዚያን ጊዜ የመላእክት ጓደኞች እንሆናለን። ራእይ 19ን አንብባችሁ እንደሆነ ቅዱሳን ለመልአኩ ገብርኤል ለመስገድ ወደ ታች ሲያጎነብሱ ኖ አቁሙ፣ ከእግዚአብሔር ጋር ሊታጣሉን ነው። ይሄ እኮ እኔ አይደለም የሚለው ይኸው መጽሐፉ አለ። አንብቡ ካላችሁ ስፍራውን አነብላችኋለሁ። ራእይ 19 ላይ ሄዳችሁ አንብቡ። እኔ ከእናንተ ጋር አብሬ ባሪያ ነኝ አለ። ለእርሱ ስገዱ እንጂ አለ። ታዲያ
መጽሐፉ የማይለው ለምንድን ነው ሰዎች የፈጠሩብን? እግዚአብሔር ስሙ ይባረክ። አሁን የተነሱ ወጣቶች ደግሞ መጽሐፉን የሚቆፍሩ ተነስቷል በየቦታው። የአንድ አባት ልጆች ነን ከነሱ ጋር። ይህን ወንጌል የሚሰብክ ሰው የትኛውም ቤተ እምነት ውስጥ ቢኖር የኔ ወንድም ነው፣ የኔ እህት ናት። እስቲ ይህን ወንጌል የሚሰብክ ሰው የኔ ወንድም የኔ እህት ነው በሉ። ወንጌልን እስከሰበኩ ወንጌል ለሁሉም ነው። የትኛውንም ቤተ እምነት አያወራም። እግዚአብሔር ይመስገን። ሌላኛው ጳውሎስ ያለው ምንድነው? ሞት የእግዚአብሔር ሉዓላዊ ፍርድ መገለጫ ነው። ማንም ለምን እንዲህ አደረግ አይባልም። ሉዓላዊ አምላክ ነው፣ የማይከሰስ እግዚአብሔር እርሱ በመለኮትነቱ የሚፈርድ። ለምን ሴት አድርገህ ፈጠርክ ማለት አትችሉም። ለምን ሞትኩ ብላችሁ አባቴ ለምን ሞተ እህቴ ለምን ሞተች ማለት አትችሉም። ሉዓላዊ ፍርድ ስለሆነ ወንጀለኛውን ሊቀጣ ጻድቁን ሊያጸድቅ እግዚአብሔር ወስኗል። ሞት ከፍርድ አይነቶች አንዱ ነው። ስለዚህ በሞት ወደ እግዚአብሔር እንሻገራለን። በሰማይ ያሉት ቅዱሳን ቅድም ከራእይ ያነበብኩት ትዝ ይላችሁ እንደሆነ እነዚህ ነጭ ልብስ የለበሱ ኃያላን ቅዱሳን ከየት የመጡ ናቸው ብሎ ጠየቁ ይላል። በልዑል እግዚአብሔር ልጅ በክርስቶስ ደም የታጠቡ ኃጢአታቸው ስርየትን ያገኙ ሰዎች ናቸው ብሎ ሲናገር እንሰማለን። ጌታ ኢየሱስን ለማክበር እግዚአብሔር ይርዳል። አንድ ክፍል አንብቤ አበቃለሁ። ከዚህ በላይ አልሄድም። መቼስ የመጽሐፍ ተዝቆ አያልቅም። እኔ የመጽሐፍ ቅዱስን ክፍል እንድታጠኑ በእግዚአብሔር ፍቅር አነሳሳችኋለሁ። ባካችሁ አደራ አንብቡ። እንደዚህ ይላል የእግዚአብሔር ቃል፣ እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ፣ የሚመጣውም ቀን ያቃጥላቸዋል፣ ስርና ቅርንጫፍንም አይተውላቸውም ይላል የሰራዊት ጌታ እግዚአብሔር። ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች። የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባም አንበሳ ትፈነጫላችሁ። በሚሰራበት ቀን በደለኞች ከእግራችሁ ጫማ በታች አመድ ይሆናሉና እናንተም ትረግጧቸዋላችሁ ይላል የሰራዊት ጌታ እግዚአብሔር። አምልጡ ከዚህ ጠማማ ትውልድ። ከኃጢአት ጋር አትለማመዱ። ከኃጢአት ሁሉ በላይ ኃጢአት የእግዚአብሔርን ልጅ ክርስቶስን ከሌላ ጋር ማዳበል ነው። ከኃጢአት ሁሉ ከባዱ ኃጢአት እግዚአብሔር መስዋዕት ያቀረበውን የእግዚአብሔር መስዋዕት የሆነውን ክርስቶስን አለመቀበል ትልቅ ኃጢአት ነው። ከዚያ ኃጢአት ተመለሱ፣ ክርስቶስንም ተቀበሉ፣ የዘላለም ሕይወትን ታገኛላችሁ። እግዚአብሔር ያብራላችሁ። ፓስተር መሸሻ ወደዚህ መጥቶ ይጸልይልናል።